ሰላም ነው እንዴት ነህ? ሰላም ደህና ነህ? መጥቻለሁ። መጣህ? አዎ። ምንድነው እንደዚህ ሆነ የመጣኸው? እንትን ነው። አይ ልብስ ከአጠብኩ አይደርቅም ይሆናል። አዎ ለዛ ነው። እና ግባ እንጂ ታዲያ። ኧረ እዚህ ሆናለሁ። ችግር የለም። ለምን? አይ እዚህ እንትን ምንጣፉ አይ እዚህ ሆናለሁ። ተናገር አንተ። እዚህ ሆናለሁ። እውነት አይደለም። ችግር የለውም። እርገጠው ምንጣፉን። ይሄ ምንጣፉ አይ ይሄ እኮ ንጹህ ነው። ምንጣፉን እርገጠው። እዚህ ጋር ቁጭ በል። ተው እንግዲህ። ኧረ ተው እንግዲህ ጭራሽ አይወለቅም። አይ ተው በቃ ልሂድ። ተው አይ አይደለም እንትን ነው ችግር የለውም። እውነት ይወለቃል እኮ ቤትም አንዳንዴ ልተኛ ሲል አወቃል። አይደለም ዛሬ የ20/30 እንግዳ ነህ? 20/30 ይሄ ሶስቱ ቲቪ በዛ አይ በዛ አንድ እንትን ሰው የኖረ ነው። እውነት አንድ የለኝም። እውነት ተው በቃ እውነት አንተ ልታበሳጭኝ ነው። ሶስት እኮ ነው። አንድ የለኝም። እውነት ተው በቃ አንተ አይ ቁጭ በልና መገርሳ እንጫወት። በቃ ነው። አይ እንዴ መሬት ላይ እዚህ ሆናለሁ። ተናገር እንግዲህ አንተ። እዚህ ነው የሚመቸው። እውነት አይ ተው ተነስና ቁጭ ይሄም ንጹህ ነው። ይሄ ራሱ እውነት ምን ይሻላል? እውነት ቁጭ ብያለሁ። እውነት እኔ ይመችሃል? እንደዚህ ሆኖልኛል። ተኛ መድራሱ መገርሳ አንተ ቀበል ተው አታምን ይፈራል ነው እውነት። እሺ እንግዳው ወይ ደህና ነህ? አለው። እንኳን ደህና መጣ። እንኳን ደህና ቆያችሁልኝ። አሁን እየፈራህ አይደለም እሺ? ይሉንታ የለም። ይሉንታውን በዚህ ልብስ የለም። በዚህ ልብስ የለም። ያቺኛዋን ስትለብስ ነው የምትቀየረው። አዎ በጣም ነው የሚገርመው። ተንኮሱ ያልከው ለምንድን ነው ስምህን? ይህ ነገር እጠይቃለሁ እያልኩ እየፈራው ነበር። ለምን ፍቺ የሌለው ነገር ነው። ተንኳሽ ነገር ይመስላል። ነገረኛ ስለ ደግሞ አይደለህም እኮ አንተ። እንትን ነው እየሰራ እያለን አንዳንዴ ምን ብዬ ልጥራ አለችኝ። እሺ ባለቤት? አዎ ስንሰራ ምን ብዬ ልጥራ ስትለኝ ድንገት አፌ ላይ መጣ። ተንኮሱ በይ። አዎ ሳቅ ነው በታይሙ። አዎ ስትጠራ። አዎ ያን ስም ስትሰማ እኔም ሳቅኩ። ለምን አልገመድኩም እንደዚህ ቃል ድንገት ካፌ ወጣ። ከዛ በቃ ሰውም ኮመንት ላይ የስሙ አድናቂ እየሆነ መጣ። ስሙን እየወደደ መጣ። ተንኮሱ ነው እሷም ስትጀምር የምትለው ተንኮሱ እያለች። ተንኮሱ አሁን ሰፈር ውስጥም ተንኮሱ የምትባል ይመስለኛል። እንደዚህ ነው የምጠራኝ። ተው እንጂ እውነት በቃ ስሜ ሆኗልና ዞር ብያ ያለው ተንኮሱ ሲሉ ዞር ትላለች። ብዙዎች ይሄ ይሉንታ የሚያመጣውን ጉዳት የሚያሳይ በቃ የይሉንታ አምባሳደር ነው የሚሉ። አዎ አንተ ግን ይሉንታ አለብህ? ይሉንታ ድሮ ነው እንጂ አሁን ብዙም አይደለም። ድሮ ነበረብህ? ድሮ አዎ። ከዛ በትሬኒንግ አቆምኩ። ምን አይነት ይሉንታ ነበር የነበረብህ? ስለ እፈራለሁ፣ ሰው እፈራለሁ። የሆነ አንድ ነገር መጠየቅ በቃ ብዬ ተዋለሁ ለመጠየቅ። አዎ እና ሰው ቤትም ሲሄድ ምን አጋጠመኝ መሰለህ? አዲስ አበባ ስመጣ ዘመድ ቤት ሂጄ ይሄ ሳህን የምነሳላ ምግብ እኔ ለመድኩት ሰው አቅርቦ እንድመጣልኝ። ተነስና ውሰድ ስሉኝ አይ አልኩት። ቢፌው ነው ማለት ነው። ቢፌው ነው። ከዛ ቆየው ራበኝ። እዛ አልበላ ወጥቼ ሆቴል በላሁትና ተነስቶ መብላት ፈርተህ በቃ በራሴ እንጀራውን አንስቼ ወጥ መጨመር እንደዚህ ብቻ ከበደኝ። እንግዳውኝ ሄጄ እውነትም ይሉንታ። አዎ እውነትም ይሉንታ በራሞቼ ነበር። ቲክቶክ ላይ በጣም በአጭር ጊዜ ውስጥ ነው ተወዳጅነት ያገኘው። ስንት ዓመት? 1 ዓመት ከምናምን አይደል? 1 ዓመት ከምናምን። አዎ ማለት ከሚሊየን በላይ ፎሎወር። ከዛ ቪዲዮዎችህን ሳየው በጣም ብዙዎች የሚዝናኑበት ነው። እኔ ገና አካሄድህን ሳየው ማለት የፈጠርከው ካራክተር፣ አለባበስ ከአክት ጀምሮ እድሜ ልክህን እያሰብክበት የመጣህ ነው የምትመስለው። እኔ ግን ስሰማ አንተ ጭራሽ እንደውም እንደዚህ አይነት ነገር መስራት አታስብም ነበር? በፊት ነው አላሰብኩም። ስለ እንደዚህ እኔ በኮሜዲ ዘርፍ እሰራለሁ ብዬ አላሰብኩም ጭራሽ። ግን አንዳንዴ ሰው ለምንድን ነው አትሞክርም እንደ ሚዲያ እንደዚህ ቁጭ ብለን ብዙም አልጫወትም።
ስናገር ግን ጣል ስታረግ በቃ እሱም የሚቀርብ ሰው ሲሆን ነው እንጂ ከአዲስ ሰው ጋር ብዙም አላወራም። እና በግድ ገፍቶኝ ነው ወደዚህ ያመጡ። ምንድን ነበር መሆን የምትፈልገው? ድሮኔ ነጋዴ፣ ሀብታም በቃ ባለ ብር መሆን ነበር። ሰው ሀብታም ሰው ሳይ ሜቢ የሱን በቃ ስትሪውን መጽሐፍ ላይ ሳነብ ወዳው በቃ እሱ የሰራውን ለምን አትሌቶች ራሱ እየተከተልኩ ነበር። አትሌት ስታይ የሩጫ ፍላጎት ኑሮን ሳይሆን የብር አሁን በቃ ውጭ ሀገር ዶሮ ጦ ይሄን ብር ያገኛሉ የሚል ሰማና ጀመርኩ፣ ገባሁበት። ሯጭ ሆነ ጀመር። እንዲያውም ወደ አዲስ አበባ ስመጣ ወደ ሰንዳፋ በኪ ያሉ እና አክስቴ ወደዛ ነው ያለችና በቃ ጠዋት እነሳለሁ ከነሱ ጋር። ሮጥክ ሰንዳፋ? እና